ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የራህመት የሀይቋ ቤተሰቦች እንዲሁም ሰላም ብያለሁ። ክርስቲያን እህት ወንድሞቼ በያላችሁበት እንደ ሰዓት አቆጣጠራችሁ ሰላም ብያለሁኝ። ዛሬ ደግሞ አጠር ያለ ቪዲዮ መጨረሻ ፓርት ላይም ቢሆን ይሄን ይመስላል ፍጡር ማለት ነው። በከፊል ነው የማሳያችሁ። ይሄ ፈጣየር ነው፣ ይሄ ሻወርማ ነው፣ አሳምቡሳ ጅብን ነው። ይሄ ደግሞ አሳምቡሳ ድጃጅ ነው፣ በዘይት የተጠበሰ። ይሄ ፈጣየር ጅብን፣ አሁንም ፈጣየር ድጃጅ ነው። እንግዲህ ያኔ መሸክል ነው ማለት ነው ቤተሰቦች። ይሄን ይመስላል። ያኔ በከፊል ነው ማሳያችሁ። ያኔ በሽኮላ ነው። መጨረሻ ፓርት ላይም ቢሆን የዛሬው እንግዲህ የ22ኛው የፍጡር ይሄን ይመስላል። ሌላም አለ ሾርባ፣ መኮረኒ፣ የተለያዩ መከወናቶች አሉ። እንግዲህ ባጭሩ ነው ፈጣየር ማሳያችሁ። ሌሎችም አሉ ግን አጠር አድርጌ ነው ማሳያችሁ። ላይክ አድርጉ። ዛሬ አልገባውም፣ ደክሞኛል። በጣም ድክም ስላለኝ አልገባውም ማለት ነው። ይሄ ሳንድዊች ሻወርማ ነው። ይህም እንደዚሁ እንግዲህ በየአይነቱ አድርጌዋለሁ ማለት ነው ቤተሰቦች። ይህን ይመስላል። እናንተ አታሳዩም እንደ ማዲያም ቅመሞች? ምነው ዘንድሮ የምሰሩትን አታሳዩ? ማንም እስካሁን አላየሁም። የማንንም የፍጡር እንትን አላየሁም። እኔም በነገራችን ላይ አልተመቸኝም። በቃ ቀርጻለሁ ከመጀመሪያው ላልሁኝ አንደኛ በቃ ዲክም ይለናል። ያኔ ቶሎ ቶሎ ስንል ሰዓት አይበቃንም አኑ ለመቀረጽ ካሜራ ለማንትን ለማለት እና ደግሞ ካሜራ ማን ስለሌለ አንድ ቦታ ካሜራ እንትን ቢኖረን ቁጭ አድርገን የፈለግነውን እንቀርጻለን። ግን ስለሌለን ይሄን ይመስላል ቤተሰቦች። እንግዲህ ሻወርማ ዲጃጅ፣ አሳምቡሳ ለሃም አለ፣ አሳምቡሳ ጅብን አለ። እንግዲህ ግማሹ የተጠበሰ ነው፣ ግማሹ ያልተጠበሰ ነው። ይሄ ፈጣየር ጅብን ነው። ይሄም እንደዚሁ ደግሞ ፈጣየር ድጃጅ ነው። እንግዲህ በየአይነቱ ነው እና ይሄን ይመስላል ቤተሰቦች። አጠርም ብትል እችን ትመስላለች የዛሬ ቪዲዮ። በቃ ሊቭ ለመግባት ደከመኝ ማለት ነው። አልቻልኩም፣ በጣም ነው ደከመኝ። እንግዲህ መጨረሻ ፓርት ላይ የሆነ ጾመን ወደ 15 ቀን ምናምን ሲቀሩ ድክም ይለናል። የሆነ በቃ በየቀኑ ስንቆም በጣም ድክም ነው የሚለውና አልገባሁም ማለት ነው ሊቭ ዛሬ። እና ያን ይመስላል። የማዲያም ቅመሞች እስኪ ከቻላችሁ አሳዩን፣ የእናንተ ሙያ አሳዩን። ነገ ደግሞ ሾርባ፣ መኮረኒ ምናምን ልቀረጽ እችላለሁ ኢንሻአላህ። ዛሬ እንግዲህ አጠር አድርጌ ነው የምቀርጽላችሁ። አሰራሩን አታሳየንም በቃ ተጠልቦ ነው ምናምን ያኔ ትሉኛላችሁ። ላይም ግን የሰው ቤት ስለሆነ ካሜራ ለመቀረጽ ምናምን አይመቻችሁም። ወይ ጫጫታ ይገባል ወይም ደግሞ ይጠሯችኋል ምናምን እና ለዛም ነው ቪዲዮ የማልጭ ነው ማለት ነው። እና ደግሞ ኢንሻአላህ ደግሞ እያደር ነገሮችን እያስተካከል ልንቀርጽ እንችላለን፣ ልናሳያችሁ እንችላለን። እንግዲህ ባጭሩ ይሄን ይመስላል። እወዳችኋለሁ፣ አከብራችኋለሁ። ስለምትከታተሉኝ በጣም ነው የማመሰግነው። ያው እንግዲህ ቸኩዬ ነው የምቀርጽላችሁ አሁንም ሰዓት ስለደረሰ ማለት ነው። ለዛም ነው። እሺ እና ይሄን ይመስላል። ኑ እናፍጥር፣ ኑ እንብላ። እናንተም ደግሞ አሳዩኝ ሙያችሁን። መጨረሻ ፓርትም ቢሆን አሳዩኝ። እናንተም ደግሞ የእናንተን ማየት አለብን ማለት ነው። ግዴ ነው እናንተን ማሳየት አለባችሁ የማዲያም ቅመሞች። ይሄን ይመስላል ባጭሩ ማለት ነው። ሌላውን ለመቀረጽ አልተመቸኝም። የሰው ቤት ስለሆነ እንግዲህ እንደፈለጋችሁ አትቀርጹም፣ እንደፈለጋችሁ አትሰሩም ማለት ነው። ግን የእንትን በራሳችሁ ቤት ቢሆን አስባችሁበት በቃ ሁሉንም ትሰራላችሁ። ግን የሰው ቤት እስከሆነ ድረስ አትችሉም እና ለዛም ነው። ይህን ይመስላል ቤተሰቦች። ወዳችኋለሁ፣ አከብራችኋለሁ። ደህና ሁኑ።